በፍጹም የማታስቡት የጀርባ ህመም ወይም የሽንት ቀለም መለዋወጥ የኩላሊታችን ጭሆት ሊሆን እንደሚችል ያውቃሉ? የኩላሊት ጠጠር በዓለም ላይ ካሉ በጣም አሰቃቂ ከሆኑ የጤና ችግሮች አንዱ ነው። ነገር ግን ዋናው ሚስጢር ጠጠሩ ሳይፈጠርና ወደ ከፍተኛ ህመም ሳይቀየር በቤታችን ውስጥ በቀላሉ ማስቀረት እንችላለን። ዛሬ በጽኑ ሳይንሳዊ መረጃዎቻችን ላይ ተመስርተን 5 ዋና ዋና የማስጠንቀቂያ ምልክቶችንና ቤታችን ልናደርጋቸው የሚገቡ ሳይንሳዊ መከላከያዎችን እንመረምራለን። እስከ መጨረሻው ድረስ ተከታተሉ። ሰላም፣ እንዴት ናችሁ? እንኳን ወደ እርምጃ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ላይ ሳይንሳዊ መረጃዎች ያላቸው የጤና፣ የስነ ምግብና የህይወት ማሻሻያ መረጃዎችን እናቀርባለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ከጎን ያለችውን የደወል ምልክት በመጫን ቪዲዮ ቶሎ ሲለቀቅ እንዲደርሳችሁ ያደርጋል። የኩላሊት ጠጠር ምንድነው? በሽንት ውስጥ ያሉ እንደ ካልሲየም፣ ኦክሳሌት እና ዩሪክ አሲድ ያሉ ማዕድናት ክሪስታላይዝ ሲያደርጉና ሲዋበቁ ወይም ሲጠራቀሙ የሚፈጠር ጠንካራ ነገር ነው። ምልክት አንደኛ፣ የጀርባና የጎን ህመም። ይህ ህመም ተራ የጀርባ ህመም አይደለም። ሬናል ኮሊክ ይባላል። ጠጠሩ በሽንት ቧንቧ ወይም ዩሬት ውስጥ መንቀሳቀስ ሲጀምር ቧንቧውን ስለሚጠብና የሽንት መዘጋት ስለሚፈጠር ከፍተኛ ቁርጠት ያመጣል። ህመሙ በጎናችን በኩል ተነስቶ ወደ ታችኛው የሆድ ክፍልና ወደ እግራችን መገጣጠሚያ ይሰራጫል፣ ይመጣል፣ ይሄዳል። በጣም አስቸጋሪ ነው። ሁለተኛ፣ በሽንት ውስጥ የደም መታየት ወይም የቀለም መለዋወጥ ወይም ሄማቱዩሪያ። ሽንታችሁን ሐምራዊ ቀለም ወይም ጠቆር ያለ ቡናማ ከሆነ ጠጠሩ የሽንት ቧንቧውን እያከከው መሆኑን ያሳያል። ምክንያቱም በሽንት ጊዜ የማቃጠል ስሜትና በተደጋጋሚ ወደ መጸዳጃ ቤት መመላለስ፣ ይህ ብዙ ጊዜ ከሽንት ቧንቧ ኢንፌክሽን ዩቲአይ ጋር ይምታታል። ነገር ግን ጠጠሩ ወደ ፊኛ አካባቢ ሲቃረብ ፊኛውን ስለሚያበሳጭ በተደጋጋሚ ሽንት ያመጣል። አራተኛ፣ ማቅለሽለሽና ማስመለስ። ኩላሊትና የጨንጓራ አንጀት ክፍላችን ተመሳሳይ የነርቭ መስመር ይጋራሉ። በኩላሊት ላይ የሚፈጠር ህመም ጨንጓራችን በማበሳጨት ማስመለስን ያመጣል። አምስተኛ፣ ትኩሳትና ብርድ ማለት። ይህ በጣም አደገኛ ምልክት ነው። ጠጠሩ የሽንት መንገድን ዘግቶ ኢንፌክሽን መፍጠሩን ያሳያል። ከሆነ በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል። አሁን ደግሞ ወደ መፍትሄው እንለፍ። የኩላሊት ጠጠርን በቤታችን እንዴት እንከላከል? አንደኛ፣ በቂ ውሃ መጠጣት። በቀን ከ2.5 እስከ 3 ሊትር ውሃ መጠጣት አለብን። የሽንታችን ቀለም እንደ ውሃ ጥርት ያለ ነጭ መሆን አለበት። ሁለተኛ፣ የሎሚ ጭማቂ። ሎሚ በውስጡ ሲትሬት አለው። ሲትሬት ካልሲየም ከኦክሳሌት ጋር ተያይዞ ጠጠር እንዳይፈጠር ይከላከላል። ሶስተኛ፣ የጨው መጠንን መቀነስ። ከፍተኛ የሶዲየም መጠን በሽንት ውስጥ ያለውን የካልሲየም መጠን ስለሚጨምር ጨው መቀነስ ወሳኝ ነገር ነው። አራተኛ፣ የካልሲየም ምግቦችን አለመፍራት። ብዙ ሰዎች ካልሲየም ላለመውሰድ ይሞክራሉ። ይህ ስህተት ነው። በተፈጥሮ ምግቦች እንደ ወተትና እርጎ የሚገኝ ካልሲየም ኦክሳሌት ከአንጀት ጋር በማያያዝ በሰገራ እንዲወጣ ያደርጋል። ብዙ ሰዎች የሚሳሳቱባቸው 2 አፈ ታሪኮች። አንደኛ፣ ካልሲየም ያላቸው ምግቦች ማቆም ጠጠርን ይከላከል የሚል ነው። እውነታው ካልሲየም ማነስ ይበልጥ ለጠጠር ያጋለጣል። ሁለተኛ፣ ቢራ መጠጣት ጠጠርን ያጠፋል የሚለው ነው። ቢራ የሽንት መጠን እንዲጨምር ስለሚያደርግ ጊዜያዊ እፎይታ ሊሰጥ ይችላል እንጂ ጠጠርን አያሟሟም። እንዲያውም ለስኳርና ለድርቀት ያጋልጣል። የትኛውን የመከላከያ መንገድ ዛሬ መተግበር ትጀምራላችሁ? አስተያየቶቻችሁ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።